በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴ 3 ጊዜ አማትባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ንጹሕ ልዩ ክቡር ጽሩዕ ሆኑ በሦስትነት ወይም በሥላሴ እያመንኩኝና እየተማጸንኩኝ ጠላቴን ሰይጣን እክድሃለሁ። በዚህች በናት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህች ምስክሬ ማርያም ናት። በዚህም ዓለም በወደኛውም ዓለም እሷን በመጠጋት እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ ቅዱስ እናመሰግነዋለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋም የነፍስን ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ሁሉ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋ የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ለዘላለሙ አሜን። የሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ሁሉም በእርሱ የሆነ በሰማይን ካለው በምድርን ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። ከመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጲላጦስ ዘመን እርሱን መከራ ተቀበለ፣ ሞተ፣ ተቀበረ። በሦስተኛውን ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍ እንደተጻፈ በክብር በምስጋና ወደ ሰማይ አረገ። በአባቱን ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱን ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አዞ ተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሠራት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰየርበት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውም ሕይወት ለዘላለሙ አሜን። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ በምድር የሞላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባትህ ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህም ዓለም መጥተህ አድነህናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። አንድ ጊዜ ብለ አንድ ሲሆኑ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ እንሰግዳለን። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እንሰግዳለን። ዓለም ሁሉ ለማዳን ሲል ኢየሱስ ክርስቶስ የተሰቀለበት መስቀል እንሰግዳለን። መስቀል ኃይላችን ነው፣ ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል ለነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ድነናለን። ለአብ ምስጋና ይገባዋል፣ ለወልድ ምስጋና ይገባዋል፣ ለመንፈስ ቅዱስ ምስጋና ይገባዋል። ለአብ ምስጋና ይገባዋል፣ ለወልድ ምስጋና ይገባዋል፣ ለመንፈስ ቅዱስ ምስጋና ይገባዋል። ጊዜ ብል አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀሉ ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙንም ለማመስገን ያበቃን ዘንድ እሱንም ለማመስገን ያበቃን ዘንድ እመቤታችን ጸሎታችን አሳርጊልን፣
ኃጢአታችንን አስተሰርይልን። በጌታችን በፊት ይህንን ህብስት ላበላን፣ ይህንን ጽዋ ላጠጣን፣ ምግባችንና ልብሳችን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙ ቅዱስ ሥጋውን ለሰጠን፣ እስከዚህችን ሰዓት ድረስ ላደረሰ ለእሱ ለልዑል እግዚአብሔር ፈጽሞ ምስጋና ይገባዋል። ለወለደችውም ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኟ በታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ፣ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማህበራችን ዛሬ ባርኪልን። ድንግል ሀገራችን ዛሬ ባርኪልን። ድንግል ሕይወታችን ዛሬ ባርኪልን። ድንግል በእስር ቤት ያሉ አንቺ ጎበኝልን። ድንግል በስደት ያሉ በሰላም ወደ ሀገራችን መልሽልን። አምላክ በድንግልና የወለደች የእመቤታችን የማርያም ጸሎት ማርያም አለች። ነፍሴ እግዚአብሔር ታላቅ አድርገዋለች፣ መንፈሴ በመድኃኒቴ እግዚአብሔር ደስ ይላታል፣ የባሪያዎቹን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱም ብርቱ የሚሆን ታላቅ ስራ ለእኔ አድርጓል። ስሙም ቅዱስ ነው። ለሚፈሩትን ምሕረቱ ለልጆች ነው። ኃይሉ በክንዱ አደረገ። በልባቸው ሐሳብ የሚጎዩትን ልጆቹ ታተናቸው። ብርቱዎቹን ከዙፋናቸው አዋረዳቸው። የተዋሩትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባታችን ለአብርሃም ለዘሩ እስከ ዘላለም ድረስ እንደተነገረው ሐሙስ የሚነበብ አምላክን የወለደች የእመቤታችን ድንግል ማርያም ምስጋና። አራተኛ ክፍል። እርኩስ የሌለባት ድንግል ማርያም ሙሴ በበረሃ በነበረ ጫፎቹ ሳይቃጠል ያያት ሕፃን ዕፀ ትመስላለች። የአብ ቃል በእርሷ ሰው ሆኗል። እሳት መለኮት በመለኮት ባህሪ ያላቃጠላትም። ከወለደችውም በኋላ ድንግልናዋ አልተለወጠም። ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታ ለሁላችን ይሆን ዘንድ ነውና ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ ቀድሞ እርግማን በእርሷ የጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት የተዘጋ ዳግመኛ ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚናገረው ይህ ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚችለው ምን ጆሮ ነው? ሰውን የሚወደው እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብን ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልናዋ አልተለወጠም። ስለዚህ አምላክ የወለደች እንደሆነች ታወቀች። የእግዚአብሔር ስፋት ምን ይድረግ? በምጥ በልብ ጋር ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህም ሰው የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒት ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግልን የማኅፀኗ ሥራ ምን ይድነቅ? ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደውም ያለ መለወጥ ሰው የሚሆነ የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም የዚህ ደስታ እጽፍ የሆነ እርሱን ወለደችው። መልአኩ ልጁ ትወልጃለሽ፣ ስሙንም አማኑኤል ይባላል አላት። ትርጓሜው እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታውም በኃይሉም ያድነን ዘንድ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳነው ነገር አውቀነዋልና። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይድነቅ? ቃልን ወሰነችው፣ ልደቱንም ዘር አልቀደመውም። በመወለዱም ድንግልናዋም አልለወጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግል ያለ ሕመም
ነውና ወርቅ አመጡለት። ስለ እኛ ተቃሎ ተቀበለው። መዳኛቸው ለሆነ ሞትን ከሬን አመጡለት። ቸር ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎና አንዲት አጽም መነሳት ምን ይድነቅ? ከእርሱ ሴትን ፈጠረ፣ የሰውን ፍጥረት ሁሉ ፈጠረ። የአብ ቃል ጌታን ተሰጠ፣ ከልዩ ድንግልን ሰው ሆነ፣ አማኑኤል ተባለ። ስለዚህም ሁልጊዜ እርሷን እንለምን፣ ከተወደደ ልጇ ታማልደን ዘንድ በቅዱሳን በሊቀ ጳጳስ ሁሉ ዘንድ ቸር ናት። ደጅ የሚጠኑትን ወልዳላቸዋለችና ለነቢያት ትንቢት የተናገሩለት ወልዳላቸዋን፣ ለሐዋርያት እስከ ዓለም ዳርቻ በስሙ ያስተማሩለት ወልዳላቸዋለችና፣ ሰማዕታትን ምእመናንም የተጋደሉለት የጥበብ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና፣ ይቅርታውን ብዛት መርምረን እንወቅ እንፈልግ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕሪ ፍሬ በዙፋንህ ላይ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሷ እንዲወለድ ባመነ ጊዜ የእግዚአብሔር ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንን በታላቅ ትጋት ፈጽሞ ከእነዚህ በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ ጮኸ። ይህችና አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛ ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽው ቤተልሔም ሆይ ከአይሁድ ነገሥታት ሀገር አታንሺ፣ ወገኖችሽ እስራኤል የሚጠብቃቸው ንጉሥ ከአንቺ ይወጣል። ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩኝ እነዚህ የሚክያስና የዳዊት ነገር ምን ይል? ቅድስት ሆይ ለምኝልን። ለእስራኤል የነገሠው ዳዊት ጠላቶች በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጨፈሮቹ አለቆች ፈጥነው ተነሱና በጠላቶች ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ስለ ሰውነታቸው ስለ እርሱ ለጦርና ለሞት አሳልፈው እንደሰጡ ባየ ጊዜ ያንን ውሃ ፈሰሱት፣ ከሱንም አልጠጣ። ከዚህም በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታትን የዚችን ዓለም ጣዕም በእውነት ንቆ ደማቸው ስለ እግዚአብሔር አፈሰው፣ ስለ መንግሥተ ሰማያት መራራውንም ታገሱ። እንደ ይቅርታህን ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንድ ወልድ መዋረዳችን አይቶ ከሰማያት ሰማያት ወረደ፣ በባሕርይ ዝቅ አደረገ፣ መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ ማዳነ ወገኖችም አደረጋት። ቅድስት ሆይ ለምኝልን። ውእቱ ስዋ መላእክት ማርያምን በምንጦላዕት ያመሰግኗታል፣ ሀዳስ ጣየዋል። ለአንቺ ክብር ምስጋና ይገባሻል እያሉ መላእክትን ማርያም ቃልን ተቀበይ አላት። ከአንቺ ዘንድ ይመጣል በማኅፀንሽም ያድራል። አንዲት ከድሃ ቤት አደረ፣ እንደ ምስኪን ከሰማያት ወርዶ ራሱን ባሕርይ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚህች ድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና፣ ከሴቶች ይልቅ አንቺ ብርክቱ ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ እንዴት ይደረግልኛል? መልአኩ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ትልቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱ ዳዊት ዙፋን ይሰጠዋል። እርሱ ለያዕቆብ ወገን ለዘላለሙም ይነግሣል፣ መንግሥቱም አያልፈውም። ማርያም መልአኩ እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እነዚያ ዓመት ብእሲ። መልአኩ እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካደረገች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲላት እግዚአብሔር የሚሳነው ነገር የለምና። ማርያም መልአኩ እንደ ቃልህ ይደረግልኝ፣ እነሆ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል፣ ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለምሽ ድንግል ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉም እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያ ትሆኚ ዘንድ መርጦሻልና ምስጋና ይገባሻል፣ በእርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል፣ ጎኖችሽ በወርቅ አክሊል ለተሸለሙ ለአንቺ ምስጋና ይገባሻል፣ የምስራቅ ደጃፍ የብርሃን ነቱ ለአንቺ ምስጋና
ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ለአንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረሽ ከተከበሩ የተከበረ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። መዝሙር 50 አቤቱ እንደ ቸርነትህ ብዛት ማረኝ ይቅር በለኝ፣ እንደ ይቅርታህም ብዛት ኃጢአቴን ደምስስ እጠበኝ። ከኃጢአቴ ማንሳኝ ከበደሌ ማንሳኝ፣ በደሌ ራሴ ያውቀዋለሁና ኃጢአቴ ዘወትር በፊቴ ነውና። አንተን ብቻ በደልሁ በፊትህም ክፋትን አደረግሁ። በነገር እውነት ትባል ዘንድ ፍርድህን ታሸንፍ ዘንድ እነሆ በኃጢአት ተፀነስኩኝ፣ እናቴ በኃጢአት ወለደችኝ። እነሆ እውነት ወደኸኛል፣ የማይመር በምክርም ነገርከኝ። በእንዶድም በስም መልሰኝ እነጻለሁ። እጠበኝ ከበረዶ ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸው አጥንቶቼ ደስ እንዲላቸው። ፊትህን ከኃጢአቴ መልስ፣ በደሌን ሁሉ ደምስስ። አቤቱ ንጹሕ ልቦና ፍጠርልኝ፣ የቀና መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ አትውሰድብኝ። የማዳንን ደስታ ስጠኝ፣ በጽኑ ሞገስህም ደግፈኝ። ለዕውሮች መንገድህን አስተምራቸው ዘንድ ሕግህን የሚዘነጉ ወደ አንተ ይመለሱ ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። ምላሴን ጽድቅ በመናገር ደስ ይለዋል። ከንፈሮችን ክፈት፣ አፌ ምስጋና ይናገራል። ብትወድስ መስዋዕት በሰጠሁህ ነበር፣ የሚቃጠለው መስዋዕት አትወድም እንጂ። የእግዚአብሔር ልቦና ነው። እግዚአብሔር ገርና ፈተና ልቦና ይወዳል። እግዚአብሔር የሚወድም ሰው አይንቅም። አቤቱ የቃሉ ባለቤት እግዚአብሔር የተመሰገነ ይሁን። አምላካችን ስትል ልጆች በለን። ከመከራ ሥጋ ከመከራ ነፍስ ሁሉ ሰውረን፣ ክፉን አርቅልን፣ መንግሥተ ሰማያትን አቅርብልን። አቤቱ እንደኛ ኃጢአት ሳይሆን እንዳንተ ቸርነት ብለት ማረን ይቅር በለን። አቤቱ እንደኛ ኃጢአት ሳይሆን እንዳንተ ቸርነት ብለት ማረን ይቅር በለን። አቤቱ እንደኛ ኃጢአት ሳይሆን እንዳንተ ቸርነት ብለት ማረን ይቅር በለን። በጸሎትሽ አስበኝ አትርሽኝ የሚሉኝ ቅዱስ እግዚአብሔር ቸሩ መድኃኔዓለም ድንግል ማርያም ልጅ ሆይ የማትረሳ አምላክ እኔ በደለኛ ኃጢአተኛ ነኝና አንተ አስባቸው። ክንፈ ገብርኤል ሰብስብ፣ ክንፈ ገብርኤል ትዕግስቱ፣ ጽጌ ማርያም ጸጋ ሥላሴ፣ ሳህለ ሚካኤል ገብረአብ፣ ወለተ ገብርኤል፣ ወለተ ኪዳን፣ ወለተ ትንሣኤ፣ ወለተ መድኅን፣ እንዲሁም በራህነ የተማርያም ዓመተ ኢየሱስ፣ አጸደ ማርያም፣ አጸደ ማርያም፣ አጸደ ማርያም፣ ጸዳለ ማርያም፣ መዓዛ ማርያም፣ ወለተ ሩፋኤል፣ ወለተ ትንሣኤ፣ ወለተ ጊዮርጊስ በጸሎትሽ አትርሽኝ አስቢኝ የሚሉ እንደውም አንተ የምታውቃቸው እኔ የማላውቃቸው አንተ አስባቸው። በስደትም ያሉ እህቶቼ በሰላም ወደ ሀገራቸው መልሳቸው። እኔንም ከተያዝኩበት እስራት ፍታኝ። ዘመነ ንስሐ ዘመነ ፍስሐ አድርግልኝ። አውቅም ብዬ አልጸልይም፣ አላውቅም ብዬ አልተውም። አቤቱ አምላኬ ሆይ ለሥጋ ደምህ አብቃኝ። ከዚህ ከሚያስፈራ ጊዜ አንተ ጠብቀን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ሁሉ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ብሩክ ነው። ጸጋ የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም